ጥቃት የደረሰባቸው ከአርሲ ሙስሊም አይደለም። ስርዓታችሁን ያዙ። ሰሞኑን በአርሲ ውስጥ በኦርቶዶክሶች ላይ የደረሰውን ግፍ አስመልክቶ የተለያዩ የእምነት አባቶች እንግዲህ ድምጻቸውን አሰምተዋል። ገዳዮቻችን የሀዘን ደብዳቤ ሲጽፉ አየሁ። በእንደዚህ ባለ የሐሰት መረጃ የምታሰራጩ ሰዎች ግን ከድርጊታችሁ ብትቆጠቡ መልካም ይመስለኛል። ምክንያቱም በአርሲው ጭፍጨፋ ላይ እጃቸው አለበት የተባሉ የሥራ አመራሮች በቁጥጥር ስር መዋል ጀምረዋል። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። እስቲ ይሄንን መልእክት አንዴ አዳምጠን እንመለስ። እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው ክብርና ምስጋና ለዓለማቱ ጌታ ለአላህ ሱብሃነሁ ወተዓላ የተገባውን ክብራትና ክብራን የቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት የአላህ ሰላምና ጥበቃ ይላችሁ። ዛሬም እንግዲህ የተለያዩ ቪዲዮዎች ላይ ሪአክት የምናደርግ ይሆናል። እስከ ፍጻሜው ከኔ ጋር ቆይታ እንድታደርጉ ጋብዛችኋለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ፣ ቤተሰብ በመሆን ማለት ነው። ቀጥታ ወደ ያዝናቸው ቪዲዮዎች የምናመራ ይሆናል። የሰሞኑኛ መነጋገሪያ የሆኑ ቪዲዮዎችን ነው ወደ እናንተ የማጋራው ማለት ነው። አብረን እንቆይ። ከመደንቆራቸው የተነሳ አንዳንድ የተጣራ መረጃ ራሱ መስማት ያቃታችሁ ሰዎች ይህን ስሙ። ቢቢሲ ላይ በአርሲ ጉዳይ በተፈጠረው ነገር እዛ የነበሩ ከሞት የተረፉ ሰዎች ኢንተርቪው ተደርጎላቸው የነበረውን ኢንተርቪው ሂዱና ስሙ። የሰዎቹ ጥቃት የደረሰባቸው ከአርሲ ሙስሊም አይደለም። ስርዓታችሁን ያዙ። ከአርሲ ሙስሊም ነው ሙስሊሙ ነው አታክ ያደረገን ብላችሁ ቀጥታ አርሲ ላይ የሚኖር ሙስሊምን ያነጣጠረ ክፉ መርዛችሁን ሰብስባችሁ ተቀመጡ። እኔ ክርስቲያን ነኝ። የተወለድኩት አርሲ ነው። ያደግኩት አርሲ ነው። የአርሲን ማህበረሰብ ጠንቅቄ ያውቀዋለሁ። ራሴን በማቀው ልክ አውቀዋለሁ። ግን በተለያዩ በፖለቲካ አጋጣሚዎች የክርስቲያኑ ማህበረሰብ በተለያዩ በአርሲ አካባቢዎች ላይ እየተጠቃ ስለሆነ በተለያዩ መንገዶች የአርሲን ሙስሊም አታክ ለማድረግ የተሰራ ሴራ ግን አይደለም። ሰው እንስሳ ሲሞት የሚያዘን ህዝብ ነው የአርሲ ህዝብ። የአርሲ ህዝብ ላይ ከፍተኛ የሆነ ጥላቻ ለመፍጠር እየሰራችሁ ያላችሁ ሰዎች ስርዓታችሁን ትይዛላችሁ። በቃ እንግዲህ እውነታን ወገናችን እየተናገረ ነው። በነገራችን ላይ የአርሲው ጥቃት ዘንድሮ ብቻ ሳይሆን ከዚህ በፊትም የነበረ ተደጋጋሚ ጥቃት ነው። ምናልባት በኦርቶዶክስ አማኞችና በኦርቶዶክስ የአምልኮ ስፍራ በሆኑ ቤተክርስቲያኖች ላይ ጥቃት እየተደረገ ቢሆንም ከተለያዩ አካላት እንዲሁም ቢቢሲም እያወጣው ካለው መረጃ አንጻር እንዲሁም ከመንግስት አካላቶችም ከተለያዩ ታማኝ ከሆኑ ምንጮች የሚወጡት ነገሮች ግን ሃይማኖታዊ ጥቃት እንዳልሆነ ነው እየወጣ ያለው ማለት ነው። ሃይማኖታዊ ጥቃት ማለት ያው ሙስሊሙ ተነስቶ ክርስቲያኑን ወይንም ኦርቶዶክሱን እንዳላጠቃ በእኔ ግንዛቤ እንደዛ ነው። ያ ማለት ግን ኦርቶዶክስ አልተቀጣም፣ የኦርቶዶክስ እምነት ቤተክርስቲያን አልተጠቃም፣ ኦርቶዶክስ አልተጠቃም እያልኩ አይደለም። በመሀልም ሙስሊሞችም የቦታው የጥቃቱ ሰለባ እንደሆኑ መረጃዎች እየወጡ ይገኛሉ። በአሁኑ ብቻ ሳይሆን በባለፈውም ጥቃትም እየወጡ ይገኛሉ ማለት ነው። እና ባጭሩ ልል የምፈልገው ለማውገዝ ሁሉም ኢትዮጵያዊ በጋራ ሆኖ ነው ጉዳዩን ማውገዝ ያለበት እንጂ ክርስቲያኑ ብቻ ኦርቶዶክስ ብቻ ተነስቶ በሙስሊሞች በእስላሞች በእንደዚህ በአራጆች ምናምን እንደዚህ ተጠቃን ምናምን የሚል ኦርቶዶክሳዊ የሆነ ጥቃት ብቻ ባታደርጉት መልካም ነው ብዬ አስባለሁ። እና አጥቂው አካል እኔ ሙስሊም ነኝ ያጠቃሁት ያለ አካል ሳይኖር ሰው ተነስቶ ወይንም ይህንን ነገር አውግዛለሁ በሚል በተሳሳተ መረጃ ሙስሊሞች አርሲ ላይ ያሉ ክርስቲያኖችን አጠቁ የሚል መረጃዎችን ለህብረተሰቡ እንደ መረጃ ባታደርሱና ነገሩን ወደ ሌላ አቅጣጫ ባትወስዱት መልካም ነው ብዬ አስባለሁ። እንዲህ ማድረጋችሁም ይበልጥ ጉዳዩን ወደ ሌላ ነገር ከመውሰድን ባሻገር በህዝቦች በሙስሊሙና በክርስቲያኑ መካከል ትልቅ ግጭት ለመፍጠር ዓላማ ያላቸው ሰዎች ናቸውና ክርስቲያኑም ተረጋግቶ ጉዳዩን በአትኩሮት ተከታትሎ ይህንን ነገር ያደረጉ አካላቶች ተገቢውን ቅጣት እንዲያገኙ ሁሉም የበኩሉን ማድረግ አለበት፣ ሙስሊሙም ጭምር ማለት ነው። ሙስሊሙ በነገራችን ላይ ኡስታዞችም ጭምር ሲያወግዙ አብዛኛው ማለት ይቻላል ይሄ የምስል ማውገዝ ነው ውሸት ነው ምናምን የሚል
እናንተ አስመሳዮች ናችሁ፣ እናንተ ናችሁ ገዳይ የሚል ነገሮችን እያሰራጩ ይገኛሉ። የፖስተቱ በየሶሻል ሚዲያው እያሰራጩ ይገኛሉ ማለት ነው አብዛኛው ማለት ይቻላል። ነገር ግን ዝም ሲሉ እንኳን ይኸው አራጆቹ ገዳዮቹ እነዚህ ናቸው፣ ኡስታዞቹን ተመልከቷቸው፣ ጭራሽ እያወገዙ አይደለም። እውነት ሀቅን ቢያውቁ ኖሮ ያወግዙ ነበር ይባላል። ሲናገሩም ልክ እንደዛው ማለት ነው፣ በጣም በሚያሳፍር መልኩ ማለት ነው። ለማንኛውም ወደ እውነታው ነው መሄድ ያለብን እንጂ ይሄ ጥላቻ ውስጣችን ላይ የእስልምና ጥላቻ ስላለ ብቻ ይህንን ለማቀርሸት በየሚዲያው ማሰራጨት ጤነኝነት አይመስለኝም እና ብንረጋጋ መልካም ነው ብዬ አስባለሁ። ተረጋግተን ሁሉንም ነገር መመልከቱ የተሻለ ነው ብዬ አስባለሁ። እንቀጥል እስኪ አሁንም ከአርሲ ጉዳይ ጋር በተያያዘ የሚያሳየን ብዙዎችን በጣም እያስቆጣና በጣም እያሳዘነ ይገኛል። የምትመለከቷቸው የአርሲ ኦርቶዶክሳውያን ለሃይኪንግ ራሳቸውን ዘና ሊያደርጉ ወጥተው አይደለም። የኖሩበት ያደጉበት ያሉበት አካባቢ ላይ መኖር ስላልቻሉ ጽላቱን ይዘው እየተሰደዱ ነው። በመጀመሪያ በአርሲ ለተገደሉ ወገኖቻቸው እንዲሁም ቤተሰቦቻቸው ሁሉ መጽናናትን እመኛለሁ። ይሄ በየትኛውም የሀገራችን ክፍል ሊደረግ የማይገባ ማንም ሰው ሊፈጽመው የማይገባው በጣም ክፉ በደል ነው። ይሄን እቃወማለሁ። ሌላው ግን በዚህ ምክንያት ደግሞ ሌላ ጸብን፣ ሌላ ሁከትን፣ ሌላ ብጥብጥና ህዝባዊ የሆነ አመጽን ለማስነሳት ግን በእንደዚህ ባለ የሐሰት መረጃ የምታሰራጩ ሰዎች ግን ከድርጊታችሁ ብትቆጠቡ መልካም ይመስለኛል። ምክንያቱም ማንንም ስለማይጠቅም ማንንም የውሸት መረጃ ማንንም አይጠቅምም። ከላይ የተመለከታችሁት ሰዎች ምንድነው የሚሉት? ይሄው እንግዲህ በአርሲ ሰዎች ሲገደሉ፣ ቤተክርስቲያን ሲቃጠል ቤተክርስቲያን ነቅለው የሚሄዱ ወይም ደግሞ ታቦቱን ንዋየ ቅዱሳቱን ጉልላትን ይዘው እየተሰደዱ ያሉ ደግሞ ብለው ሌላ ሐሰተኛ መረጃ ደግሞ ይዘው መጥተዋል። እኔ ይሄንን እኮ በጣም ነው የሚገረመው። እኔ አሁን የእውነት አርሲ የሚገኙ ሰዎች እንደዚህ ነው እንደሚለብሱት ነው? እንደዚህ ቁምጣ አድርገው ራሳቸው ላይ ጠምጥመው ጎጃም አዘነ እንደዛ አድርገው ነው የሚኖሩት? ለምን ይዋሻል? ሐሰተኛ መረጃ እስከመቼ የሆነውን የደረሰውን ነገር እንደሚገባ ማሳየትና ትክክለኛ ፍትህ ለማግኘት ፍትህ ደግሞ ብቻ አይደለም፣ ከዚህ ቀጥሎም ደግሞ ይሄ ነገር እንዳይደገም ምን ማድረግ አለብን የሚለው ነገር ዲስከስ መደረግ ሲገባው የሐሰት መረጃ በመጥመቅ ሌላ ደግሞ ደም ማፋሰስና ወገኖች ላይ ስደትን ማስነሳት ይሄ ተገቢ አይደለም። ይሄ ኦልሞስት ከዓመት በፊት የተፈጠረ ነገር ነው። ከባህር ዳር ተነስተው ወደ ሐሙሲት አቅጣጫ አይደለም ይሄ ወደ ማኔ ቀጨኔ ወደሚባል አካባቢ ለመሄድ መንገድ ስለሌለው ወጣቶች ለቤተ ክርስቲያን ንዋየ ቅዱሳትን፣ ጉልላት፣ የተለያዩ ቀለም፣ ሚስማር፣ ማዕት ነገር ገዝተው እየዘመሩ ሲሄዱ ነው የሚያሳየው። ነገር ግን ይሄንን እንግዲህ አሁን ከተፈጠረው ነገር ጋር አድርጎ አመጽ ለማስነሳት ግድያን፣ ደም ማፋሰስን፣ ሞትን፣ ህዝባዊ አመጽን ለማስነሳት መሞከር ግን ይሄ አንደኛ ክርስቲያን አይደለም። ክርስቲያንን ከሚል ማህበረሰብ እንደዚህ አይነት የሐሰት መረጃ ማሰራጨት ፈጽሞ የማይጠበቅ ነው። ሌላ ደግሞ ይሄን ያሰራጫችሁ ወንድሞች ደግሞ ከድርጊታችሁ ተቆጠቡ። ወንጀል ነው። በነገራችን ላይ የሐሰት መረጃን ማሰራጨት ወንጀል ነው። ህዝብ ላይ ቢነሳ አመጽ ቢቀሰቀስ አሁን የሞቱትን ላይ እንደው መፍራዴ ነው አይደለም። ትክክለኛ ፍትህና ከዚህ በኋላም ዳግሚያ ነገር እንዳይፈጠር መፍትሄ ባይስፈልጉም እናንተ ግን ይሄንን በማድረጋችሁ ሌላ አመጽን ለመቀስቀስ ይሄ በቃ ምንድነው ሞት ጠማቂ ሆኖ መገኘት በጣም ነውር ነው። አይደረግም። ይሄ ፈጽሞ ትክክል አይደለም። የሐሰት መረጃ ነው። እውነት ነው። ሀቅ ይወጣል ወገናችን። ልክ እንደዚህ በነገራችን ላይ እውነታው ሲወጣ ፍትህን ቦታን የማግኘት እድሏ በጣም የሰፋ ነው። እንደዚህ አይነት የሀቅ መረጃዎች ሲወጡ ፍትህን ለማስፈን በጣም ቅርብ ነው የሚሆነው። የውሸት መረጃዎች ሲሰራጩ ግን ኢቭን ጉዳዩን በቃ ትኩረት እንዳይሰጠው ሁላ የማድረግ የውሸቱን መረጃ የማጣራት ምናምን ጉዳይ ውስጥ ይገባል ማለት ነው። እዛው ቦታ ላይ እኮ የተለያየ መረጃ ማሰራጫ መንገዶች አሉ። የተለያዩ ቪዲዮዎች ይኖራሉ፣ ፎቶዎች ይኖራሉ። እነዛን ነገሮችን መልቀቅ እየተቻለ የድሮ ቪዲዮዎችን የድሮ ፎቶዎችን በማምጣትና የማይገናኙ ነገሮችን አገናኝቶ ለህዝብ ማሰራጨት ልክ ወገናችን እንዳለው ህዝብን ከህዝብ የማጋጨት ሴራ ነውና በእንደዚህ አይነት ድርጊቶች መቆጠብ ይኖርብናል ብዬ አስባለሁና የአርሲ ላይ የተጎዱ ወገኖቻችንን ድምጽ መሸፈንም ጭምር ይሆናል እንደዚህ አይነት የተሳሳቱ መረጃዎችን ማሰራጨት ማለት ነው። ገዳዮቻችን የሀዘን ደብዳቤ ሲጽፉ አየሁ። ጊዜ የኛ ነው ብለው ሲፎክሩ የነበሩት ሁሉ በኦርቶዶክስ ወንድሞቻችን ላይ የሚደረገው ነገር ያሳዝናል ብለው ጻፉ። የኛ ቤት መምህራን ዘማሪያን የት ናቸው? አንተ ደግሞ የአመቱ ምርጥ መሀይም ብያለሁ። እሺ
የእስልምና እምነት ተከታይ እህት ወንድሞቻችን ሰብአዊነት ተሰምታቸው ፍትህ ስለጠየቁልን ገዳዮች ናቸው ብላችሁ ስታስቡ ትንሽ አታስቡ? አታፍሩ? አርሲ ክልል ላይ እየገደለ ያለው የታጠቀ ኃይል ቡድን ነው እንጂ የእስልምና እምነት ተከታይ ነው እንዴ? ለምንድን ነው እንደ እውነትም አይኖራችሁ? ምን አለ እግዚአብሔርን ብትፈሩ። እነዚህ ሰዎች የእስልምና እምነት ተከታይ በሙሉ ናቸው ፍትህ የጠየቁት አለ አርሲ። ታዲያ ምን ማለት ነው? አሁን እዚህ ጋር አንተ መተህ ገዳዮቻችን ፍትህ ሲጠይቁ የኛዎቹ ዝም አላችሁ ብለህ የምትለው ምን አይነት ወራዳ እንደው የሞትን ትውልዶች ናችሁ? በመድኃኔዓለም አርሲ ላይ ሄዳችሁ መጠየቅ ትችላላችሁ፣ በቦታው ተገኝታችሁ። አርሲ ላይ በግፍ እየጨፈጨፈ ያለው የታጠቀ ቡድን አይደለም እንዴ? ከየት አመታችሁ ነው እምነትን ከእምነት ጋር ልታፋጁን? የእናንተ ውጤት ነው ይሄ እምነት ለእምነት አንድ አፋችሁን እየከፈታችሁ እዚህ የምታንጨርሱን። ተቻችለን የኖርን ህዝቦች ላይ ምን አይነት ይሄ ደግሞ የሰባ ደንቆሮ መሀይም ነው መድኃኔዓለም። በተለይ ደግሞ በወጣት ሲሆን ወላሂ በጣም ይቀፋል። ይህ አሁን የምታየው ወገናችን ወጣት ነው። ልክ እንደዚህ የውሸት መረጃን ነገርን ይሁን ማባላት ማጋጨት እንደዚህ ይሁን ኧረ ቢስሚላህ ወላሂ በጣም የሚቀፍ ነገር ነው። በጣም የሚደብር ነገር ነው። አንድ አማኝ ለእምነት ይቆረቆራለሁ ከሚል ሰው እንደዚህ አይነት አስተሳሰብ ማሰራጨት ተገቢ አይደለም። እስቲ ኡስታዞቻችን ያሉትን ነገር እስኪ እንመልከት። ሰብአዊነት ተሰምቷቸው እንጂ የተለየ ሌላ ዓላማ ኖሯቸው እንዳልሆነ እኮ ያስታውቃሉ እኮ ያወገዙበት መንገድ በራሱ። ሰሞኑን በአርሲ ውስጥ በኦርቶዶክሶች ላይ የደረሰውን ግፍ አስመልክቶ የተለያዩ እምነት አባቶች እንግዲህ ድምጻቸውን አሰምተዋል፣ እያወገዙት ነው ድርጊቱን። ከዚህም ውስጥ የተለያዩ የእስልምና እምነት አባቶች ይገኙበት። ከነዚህም ውስጥ አንደኛው ኡስታዝ አቡበከር ናቸው። እሳቸው እንዳሉት ከሆነ የሚደረገው ነገር ሰይጣናዊ የጥፋት ተግባር ነው። ይህንም ተግባር በጽኑ አወግዛለሁ። በአርሲ ተደጋጋሚ ንጹሃኖችን ኢላማ ያደረገ ጥቃት የተበራከተ በየጊዜው ለቅሶና ዋይታ ብቻ የተሰማ ያለ መፍትሄ መቀጠሉ እጅግ ያሳምማል ብሏል። ሌላኛው ድምጻቸውን ያሰሙት ደግሞ ሌላኛው የእስልምና እምነት መሪ የሆኑት ኡስታዝ ያሲን ኑር ናቸው። እሳቸውም እንዳሉት ከሆነ ምን ነው የከበረው የሰው ልጅ ህይወት እንደዚህ ረከሰ፣ ደም መና ሆነ። በምስራቅ አርሲ በወዶ ገራታችን ላይ የተፈጸመው አሰቃቂ ጥቃት በመስማት የተሰማኝን ጥልቅ መሪር ሀዘንን ለመግለጽ እወዳለሁ ብሏል። ሶስተኛው የእስልምና ሃይማኖት መሪ ደግሞ ሀዘናቸውን የገለጹ ድርጊቱን የሚያወግዙት ኡስታዝ አህመዲን ጀቢል ናቸው። ለአምሳቸው እንዳሉት ከሆነ መሰል ጥቃቶችን ራሳችንን በተጠቂዎች ቦታ አድርገን ካየን በእጅጉ ልብ ይሰብራል። የንጹሃን ደም ያለ አግባብ መፍሰስና የዜጎች መገደል በአስቸኳይ ሊቆም ይገባል። ግን እንዴትና መቼ እንዴት ስላለፉት ዓመታት በንጹሃን ዜጎችና በቤተ እምነቶች ላይ የደረሱት ጥቃቶች የአንዱን ፈጻሚዎች እንኳን በህግ ቁጥጥር ስር መዋልና ተጠያቂ ማድረግ ሳይቻል ቀረ። ከድርጊቱ በላይ መደጋገሙ ከመደጋገሙ በላይ ደግሞ ፈጻሚዎቹ ሁሌም ያልታወቁ እየተባሉ መፍትሄ መምጣት አለመቻሉ አደገኛ ነው ብለዋል። በቃ ይሄን ያሉት እኮ ሌላ ምንም ያሉት ነገር እኮ የለም። ድምጽ ነው የሆኑት። ክርስቲያን ወገኖቻችን ተበድለዋል፣ ጥቃት ደርሶባቸዋል። ይሄን ነገር እናወግዛለን ያሉት እንዲህ ማለት ቆይ ምንድነው? ሌላ ዓላማ ይዞ የመጣ ያክል በማስመሰል ይሄ የውሸት ነው ይሄ የምላስ ፕሮፓጋንዳችሁን እዘውተው ወላሂ በጣም የሚደብሩ ቃላቶችን እየተጠቀሙ ነበር። ኡስታዞቻችን ላይ ድንበር ሲያልፉ የነበሩት ማለት ነው። በጣም ታዋቂ የሚባሉ ብዙ ተከታይ ያላቸው ፔጆች ናቸው እንደዚህ ሲናገሩ የነበሩት ማለት ነው። በጣም በሚያሳፍር መልኩ ማለት ነው። ለማንኛውም እስኪ አሁን የአርሲ ጉዳይ ጋር ተያይዞ አሁን ያለበት ሁኔታ ምን ይመስላል የሚለው የሆነ አንድ ቪዲዮ ላስመልክታችሁ። በአርሲው ጭፍጨፋ ላይ እጃቸው አለበት የተባሉ የሥራ አመራሮች በቁጥጥር ስር መዋል ጀምረዋል። በዚህም የአርሲ አሰኮ ወረዳ ፖሊስ አዛዥ አቶ አባቦ አብደላ በቁጥጥር ስር የዋሉ ሲሆን እዛም ባሻገር የሰላምና ጸጥታ ዘርፍ ኃላፊው ለጊዜው ለተሰወሩም ተገልጿል። እንዲጠረጠሩበት የሆኑበትም ጉዳይ ከጥቃቱ በፊት 118 ብር ለአንድ ጥይት ራሳቸውን መከላከያ ነው በሚል ያለአግባብ ከገበሬው ገንዘብ መሰብሰባቸው እንዲሁም ከጥቃቱ ጀርባ መኖራቸውን በመጠርጠራቸው ነው። ዘገባው የአዩዛ አበሻ ነው። ሰናይ ቀን ተመኘው። እንግዲህ አሁን መንግስት ጉዳዩ ላይ የደረሰበት ነው። እንደምትመለከቱት እዚች ጋር ሙስሊም ብቻ አይደለም ያለው መሐመድ ምናልባት አርሲ ላይ እንደው ሙስሊም ሊበዛ ይችላል። እዚች ጋር ግን አቶ ግርማ የተባሉት እንግዲህ ሙስሊም አይደሉም። አቶ ግርማ ታምሩ፣ መሐመድ ሀጂ፣ አባቡ አብደላ፣ ገቢ ገልች ዞዲ እዚች ጋር ሴትም ጭምራለች። ጥቃቱ ላይ አለች። ጥቃቱ ላይ አሉ ከተባሉ ሰዎች መካከል ሴት ጭምርም አለች። እዚህ ጋር እንደምትመለከቷት ሙስሊም አይደለችም እሷ ማለት ነው። ግን ሰዎች ጉዳዩን ሙስሊሞች ነው ያደረጉት፣ ቤተክርስቲያንን ያወደሙት ሙስሊሞች ናቸው፣ አማኞች የነገዱት ሙስሊሞች ናቸው በማለት ጉዳዩን ወደ ሃይማኖት ግጭት እየወሰዱ አካላቶች ይህንን ቪዲዮ በነገራችን ላይ የምሰራው እኔ ነገሮችን ወደ ሌላ አቅጣጫ ወደ ሃይማኖታዊ አቅጣጫ ወደ ሃይማኖታዊ ግጭት የሚወስዱ አካላቶችን ተው ለማለትና ትክክል እንዳልሆኑ ከመናገር ባሻገር የተፈጠረው ነገር በእጅጉ የሚያሳዝን ነው። እንደዚህ አይነት ነገር ማድረጉ አስፈላጊም አይደለም። ፖለቲካዊ አጀንዳም እንዳለውም ያስታውቃል። ሀገርን ወደ ሌላ እልቂትን ለማሻገር እንደሆነም ያስታውቃል። እኛ ኢትዮጵያውያን አሁን ካለበት ችግር አንጻር ሰላምን በጣም ከመፈለግም ባሻገር ሁሉም ኢትዮጵያዊ ማለት ይቻላል ይህንን ነገር አጉዙታል ማለት ይቻላል ማለት ነው። ስለዚህ አንዳንድ ሰዎች ተነስታችሁ ሃይማኖትን ከሃይማኖት
ማህበረሰቡን እዛ ውስጥ ያለው ማህበረሰብ ከማባላትን ባሻገር የደረሰውን ጉዳይ ትኩረት እንዳይሰጥበት የምታደርጉ አካላቶችም እንድትቆጠቡ ከወዲሁ ለማስተላለፍ ነው። የመጨረሻ መልእክት የማድረገው እንግዲህ ሰሞንኛ ጉዳዮች ውስጥ አንዱ የአርሲ ጉዳይ ነው። ያው ተመልክተናል። አሁን ወደ ኡስታዝ ካሊድ ክብሮም እንሄዳለን ማለት ነው። የመጨረሻ ቪዲዮ ነው፣ እንከታተል። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። እስቲ ይሄንን መልእክት አንዴ አዳምጠን እንመለስ። የጥንቃቄ መልእክት አለ። ሀገራችን ኢትዮጵያ ውስጥም ቁርአንያ የሚባል ትምህርት በስፋት እየተስፋፋ ነው፣ በርቀት እየተስፋፋ ነው። ጥንቃቄ ያድርጉ። ብዙ ነገራችሁ የሚያሳጣችሁ ማለት ነው። ቁርአንያ ማለት ቁርአን ብቻ እንቀበላለን፣ ሐዲስ አንቀበልም። የሰለፎች አፈሳሰር ቀደምት ሰለፎች ቁርአንን የተረዱበትን አረዳድ አንቀበልም። በዘመናዊ መልክ እኛ እንደፈለግን እንፈታለን የሚሉ ሰዎች በጣም እየተስፋፉ ነው ያሉት። አንዳንድ የተሳሳተ መረጃዎች ሰምተን ዝም ካለን ብዙ ችግሮች ሊያደርሱ ስለሚችሉ ይህንን ነገር ማጥራት ለኛም ግዴታችን ስለሆነ ይህንን ነገር ለማጥራት አንዳንድ ሂደቶችን ማሳወቅ እፈልጋለሁ። በመጀመሪያ ደረጃ አልቁርአን የሚባሉ ቡድኖች ኢትዮጵያ ላይ ገብተው በጀት ተመድቦላቸው እነሱም ደግሞ ቁርአን በስተቀር ሱናን አንቀበልም፣ ሐዲስን አንቀበልም፣ የዑለሞችን ንግግር አንቀበልም የሚሉ ቡድኖች መጥተዋል፣ እየተንሰራፉ ነው፣ ተጠንቀቁ የሚባለው አጠቃላይ መረጃ የተሳሳተ ነው። በዚህም ሁኔታ ወንድማችን እስልምናን ከተቀበለ ሰዓት ጀምሮ እስካሁን ድረስ እስልምናን ሲኻድም ያለ ወንድማችን እንደዚሁም ደግሞ በተለይ ቁርአንን ተፍሲር ሳይንሳዊ በሆነ ሁኔታ ጊዜውን በመጠነ ሁኔታ ሲፈስርና ሲያስተምር የምናስተውለው ወንድማችን ነው። ስለዚህ አንድ ሰው ቁርአንን ለመፈሰር በተለያየ መልኩ መፈሰር ይችላል። አንደኛው ተፍሲር አልቁርአን ቢልቁርአን፣ ተፍሲር አልቁርአን ቢሱና፣ ተፍሲር አልቁርአን ቢአቅዋል ሰሓባ፣ ተፍሲር አልቁርአን ቢከላም አልዓረብ፣ መናሂጅ አልሙፈሲሪን። አንድ ሰው ቁርአንን ለመፈሰር መከተል ያለበት ህግጋቶች ማለት ነው። እያደረገው ያለው ሂደት እስልምናን የማይጻረን እንደውም አላህ ሱብሓነሁ ወተዓላ ያዘዘን ቁርአንን ተደቡር እንድናረግ እንድናስተነትን። አፈላ የተደበሩን አልቁርአን ኪታቡን አንዘልናሁ ኢለይከ ሙባረኩን ሊየደበሩ አያቲሂ ወሊየተዘከረ ኡሉል አልባብ። አላህ ራሱ ቁርአንን ተደቡር አርጉ አስተንትኑ ብሎ ባዘዘው መሰረት ወንድማችን ኡስታዝ ክብሮም ይህንን ሂደት እየተከተለ ነው ያለው። በዚህም ሁኔታ ወንድማችን እያስተማረ ያለው በዚህ መንገድ በመሆኑ ምናልባት ከራሱ አንደበት የሰማችሁት አንድ ችግር ካለ ያንን ችግር ተንተርሶ ማውራት እንጂ በአጠቃላይ ይህንን ጉዳይ አንስቶ ትክክል አይደለም ማለት ስህተት እንደሆነ በዚሁ ለማሳሰብ እፈልጋለሁ። ለይዘት ተፍሲር ብቻ የተለመደውን ተፍሲር ብቻ የምናውቀውን አይደለም። በዑለማዎቻችን ትከሻ ላይ ሆነን የኛ መርህ በሊቃውንቶቻችን ትከሻ ላይ በሙፈሲሮቻችን ትከሻ ላይ እኛ ዘመናችንን በሚዋጅ መልኩ የቁርአን ጥናት ለትውልዳችን እናቀርባለን። በቁርአን በጋራ እንሻገራለን። ቁርአናዊ ጥልቅ ትንተናዎች አሉት። ሱራዎች በጥልቀት ይብራራሉ። ሱራዎች እርስ በርስ ያላቸው ትስስር፣ አያቶች እርስ በርስ ያላቸው ትስስር፣ አንድ አያ from different perspective በተለያዩ አይነት እይታዎች እንተነትናለን። ይህ መንገድ ቁርአን የመልእክተኛው ዐለይሂ ሰላቱ ሰላም ፍቅር በተግባር የሚገለጥ ነው። ሙጀረድ ቀውል አይደለም። በመልእክተኛው ዐለይሂ ሰላቱ ሰላም ስብዕና ላይ የሚያላግጡ ሰዎች የበዙበት ዘመን ነው እና አቤት ቁጭ ብለህ ነው የምትሰማው። ሶሻል ሚዲያ ትከፍታለህ፣ ቤትህ ነው የሚመጣው። እንግዲህ ኡስታዝ ካሊድ ክብሮም እዚህ ጋር በተመለከታችሁት ቪዲዮ ምንም አሁን ይሄ ቁርአንይ የሚባሉ ሰዎች ያላቸው አይነት ካራክተር ምንም የሚታይበት ነገር የለም እስካሁን ባለው ማለት ነው። እንደገና ደግሞ ምናልባት እነዛ ሰዎች ከሚናገሯቸው ንግግሮች መካከል ይህንን ነገር ተናግሯል እንደዚህ ነው ብላችሁ በመረጃ ያቀረባችሁትም ነገር ሳይኖር ኡስታዝ ካሊድ ክብሮምን መናገር መተቸት ትክክል አይደለም ቢያስባለሁ እና በተለይ ንጽጽር ላይ ያላችሁ የምናከብራችሁ ትልልቅ ወንድሞች አላችሁና የሆነ መረጃ ሰጡ በግምት እየመጡ ነው እንደዚህ ነው ምናምን ከማለት የበለጠ እያንዳንዱ ነገር በመረጃ አስደግፋችሁ ቢሆን የተሻለ ነው። እኛም ለመረዳትም እኛም እንደው ተጠንቀቁት ካላችሁን አካልም ለመጠንቀቅም እንዲያመቸን ዘንድ በመረጃ ቢሆን ሁሉም ነገር መልካም ነው ያስባለሁ። ኡስታዝ ካሊድ ክብሮም በቁርአን ተፍሲር የተካነሰው ነው። ኢቭን ቁርአንን ሙሉ በሙሉ አውቆት አንብቦት ተረድቶት ነው ወደ እስልምናም የተመለሰው ማለት ነው። ከዛ በኋላ ደግሞ እሱ በተረዳው ልክ ደግሞ ለሙስሊሙ ማህበረሰብ እያስተማረ ይገኛል በዚህ ሰዓት ላይ ማለት ነው። በተለያየ ቋንቋም ጭምር ቁርአንን እንደተረዳውም ነው የምናውቀው ኡስታዝ ካሊድ ክብሮም ማለት ነው። ባወቀበት በተካነበት ዒልሙ በሆነው መንገድ እሱ ያወቀውን ሼር ያደረገ ነው። በተለይ ለወጣቱ ትውልድ ቁርአንን ከቁርአን ጋር ያላቸውን ሪሌሽን የበለጠ አሪፍ እንዲሆን እያደረገ ያለ ወንድማችን ነው፣ ኡስታዝም ጭምር ነው ማለት ነው። ሌሎች ደግሞ ሙፈሲሮች አሉ። አሁን እሱ ከዑለማም ጭምር እንዳልወጣም ዑለሞች ቁርአንን በተረዱበት መንገድ ተረድቶ እሱም ያንንም ነገር አምኖ ተቀብሎም ጭምር ነው ይህንን ነገር እያስተማረ ያለው ማለት ነው። የተለየ ቁርአን የሚያስብል አይነት ባህሪ ሳይኖረው ሰዎች ላይ ስም መስጠትና አላግባብ ስምን ማጠልሸት ትክክል አይመስለኝም። ለሙስሊሙ ማህበረሰብም ሌላ ክፍል መፍጠር፣ ሌላ አጀንዳ መፍጠር ነው ብዬ አስባለሁና ይህ ነገር አጀንዳ አድርጋችሁ የያዛችሁ ሰዎች ረገብ ብታደርጉትና
ታቆሙት መልካም ነው ብዬ አስባለሁ እና ኡስታዝ ከራሱ ከአንደበቱ ያልወጣ ነገር ስለሌለ ብንረጋጋ መልካም ነው ብዬ አስባለሁ። የዛሬ ፕሮግራም ይሄንን ይመስላል። በቀጣይ በሌሎች መሰናዶዎች እመለሳለሁ ኢንሻአላህ። ስለተከታተላችሁን ከልብ አመሰግናለሁ። ቪዲዮ ላይክ አድርጉ። በተጨማሪም ሰብስክራይብ በማድረግ ቤተሰብ ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።